ጊዜው አፋችን ከፍተን የምንናገርበትና እንደዚህ አይነት ዙሪያ የምንወያይበት ጊዜ ባይሆንም ነገር ግን ዝም እየከማየው አንጣር ግን ትውልዱ ወዴት እየሄደ ነው? እኔ ልጆችን ወላልጃለሁ በልጅነትም ባይሆን አሁን ልጆችን ወላልጃለሁ እና የኔ ልጆችስ በዚህ እንዴት ሆኖ ነው ማለፍ ያለባቸው? እኔ የምሰጣቸው እንክብካቤ ብቻ በቂ ነው ወይ ለሀገሪቱ ማቹሬት የሆነ ጥሩ ዜጋ ሊሆኑ የኔ እንክብካቤ ብቻ የኔ ክትትል ብቻ ወሳኝ ነው ብዬስ ጥያቄ ምልክት ውስጥ አስገባ? አይሆንም። መንግስት እንደራሱ በትምህርት ሚኒስቴር ላይ ከፍተኛ ጫና አድርጎ ዛሬ 4ኛ ክፍል ላይ ያቋረጡ ልጆች 5ኛ ክፍል ላይ ያቋረጡ ልጆች 6ኛ ክፍል ላይ የሚያቋርጡ ልጆች ዝም ብሎ ወዘፈቀደ የሚለቀቁበት ኬዝ መኖር የለበትም። ጀስት አንድ የትምህርት ሚኒስትር እስከተባለ ድረስ መምህራንን ደሞዝ እየከፈለ እስከሆነ ድረስ መከታተል ያለበት እስከመቼ ነው ብትሉኝ 12ኛ ክፍል አጠናቆ ከዛ በኋላ ምንም ማድረግ አይቻልም። ከወደቀ ካጠናቀቀ ሊሆን ይችላል። ዝም ብሎ በየመንገዱ እየተቋረጠ ሲቀር ዝም ብሎ የሚያይ የትምህርት ሚኒስትር ግን የትምህርት ሚኒስትር ነው ብዬ አላስብም። ምክንያቱም በትክክል መቀጣት ያለበትን ቀጥቶ አቅም የሌለውን መረዳት ያለበትን ህዝብ አስተባብሮ ተደርቶ ደብተር ተገዝቶለት መማር አለበት እንጂ ዝም ብሎ በዘፈቀደ እየተለቀቀ የሀገሪቱ አረም መሆን የለበትም ብዬ አምናለሁ። እና ይሄን አንድ ዜጋ እዚህ ላይ ትኩረት መስጠት መቻል አለበት። እኔ እወልዳለሁ ምግብ አብልቼ ምን ብዬ ዝም ብዬ እንደፈዘከደ ቢዝነስ መስራት እኮ ዝም ብሎ ትምህርትም ላይ ጠይቅ ይችላል እኮ። ብዙ ይችን ሀገር እኮ ጀርባ አጥንት ነው ገበሬው እኮ ያንተ አልኮ ስሙን የማይጠፋ ገበሬ አለ ግን እኮ ሀብታም ይሆናል። ይሄ ብቻ አይደለም። ነገር ግን ሀገሪቱ አሁን ፈርሃ እግዚአብሔር እንዲኖረው አንድም ሰው በጥሩ ሁኔታ መማር መቻል አለበት። በቤተ ክርስቲያን መማር አለበት። በየእምነቱ መማር መቻል አለበት። በሁሉም ነገር ተቆሎ ተይዞ ነው ትምህርት ማቹሬት ከሆነ በኋላ ነው። እዛ በኋላ ቢፈልግ ነጋዴውን ቢፈልግ መንግስት ሰራተኛውን ቢፈልግ በቃ ገበሬውን ቢፈልግ በተለያዩ ሴክተሮች መሰማራት ያለበት እንጂ እኔ አሁን የሀገራችን ውድቀት እየታየኝ ያለ እዚህ ላይ በጣም እያሰጋኝ ነው ያለው። ኢንጆችም ራሱ እያሰጉኝ ናቸው ይላለሁ።